ንጉሴ ይባላለሁ በድሮ ስሜ። አሁን ላይ አስማ ንጉሴ ይባላለሁ። ያው ተወልጄ ያደግኩት አዲስ አበባ ውስጥ ነው ያደግኩት። የኔ ቤተሰቦች ፕሮቴስታንት እምነት ተከታዮች ነበሩ። ማለት ያው ግማሽ ቤተሰቦቻቸውን በእስልምና ውስጥ ያሉ ቢሆኑም እኔ ያደግኩበት ፋሚሊ የፕሮቴስታንት እምነት ተከታይ ነበረ። ያው አስተዳደጌን ሪቪው ለማድረግ ያህል እምነት ላይ ጠንካራ በሆኑ ቤተሰቦች መካከል ነው ያደግኩት። ባሉበት እምነት ጠንካራ ነበሩ ቤተሰቦቼ እና ያው ቸርች ውስጥ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስ በመማር ቸርች ውስጥ በማገልገል ምን በማለት ነው ያደግኩት የነበረው እና አይ ቲንክ ይመስለኛል ነፍስ እኔ እንዴት ነው ነፍስ ትንሽ አውቀን አይምሯችን ማገናዘብ እስከሚችልበት እድሜ እዛ ነገር ውስጥ ማለት ስትሮንግ ብሊፍ ኑሮኝ ያደግኩኝ ልጅ ነኝ። አይ ቲንክ ወደ ሃይ ስኩል አካባቢ ልክ ስንገባ ፋሚሊ ውስጥ የሆነ ኢንሲደንት ተፈጠረ እና እኔ ውስጤ ከነበሩ ጥያቄዎች ጋር ተደምሮ አይ ይሄ ነገር በቃ የሆነ ልክ ያልሆነ ነገር አለው ማለት ነው ብዬ ከዛ ነገር በቃ መውጣት የጀመርኩት ኤርሊ ኤጅ ላይ ነው ስልሽ አይ ቲንክ ኦልሞስት ወደ 16 ዓመቴ ምናምን አካባቢ ላይ ሲሆን ማለት ነው። እና አጋጣሚ ለማንሳት ያህል እኔ አያቴ ጋር ነው ያደገችው እና የማሚ ቤተሰቦች ሙስሊሞች ናቸው። እና አያቴ ጋር ስለሆነ ያደገችው እሷ በእስልምና እምነት ውስጥ ነው ያደገችው። ማለት ተገዳ ሳይሆን መርጣው ፈልጋ ወደ እስልምና እምነት ገብታ እስልምና ውስጥ ነው ያደገችው እና የሆነ ጊዜ እንዳጋጣሚ ሆኖ ትታመምና ወደ አዲስ አበባ ትመጣለች እኛ ጋር እና እኛ ጋር በምትመጣበት ጊዜ ሕክምና ምናምን ተሰጣትና ከዛ ያው ፋሚሊ እስኪ እንትን እንበል ላይክ ይጸልይላት ምናምን ይሄ ነገር ስፒሪቹዋልም ነገር ሊሆን ስለሚችል ያው ከእምነቱ ጋር በተያያዘ ስፒሪቹዋል ነገር ሊሆን ስለሚችል በቃ ይጸልይላት ምናምን ተብሎ እኔ ነበርኩኝ ቸርች ይዣት የሄድኩት የሚገርምሽ ነገር እና ሲጸለይ ምን ሲል ምናምን ፕሮሰሱ ሁሉ ነገር ሲያልቅ ነበርኩኝ እኔ በቃ ያን ነገር ዊትነስ እያደረኩኝ ነበር ቦታው ላይ እና የሆነ የሚያስጨንቅ ነገር አለው በጣም። ምክንያቱም እንዴት ነው ላይክ መጀመሪያ ሲጸለይላት ነገሩ ሲጀምር ምናምን ኖርማል ነበረች እና እንዴት ነው ይሄ በጣም እንትን እያሉ እየጸለዩ ምናምን በመጡ ቁጥር ይሄ በጣም ፕሬዠር በተደረገች ቁጥር ኦል ኦፍ ዘ ሰደን በቃ ይሄ ዩ ኖ ውስጧ ይሄ ጂኒው ሰይጣኑ ማውራት ጀመረ ምናምንና በቃ እኔ ነፍሷን ልወስደው ፈልገው እንደዚህ ምናምን ብቻ ተናገረ። መስተፋቅር ተሰርቶባት እንደዚህ ምናምን ያው ካለችበትም እምነት አንጻር ምናምን ብሎ እንትን አለና በቃ ተጸልዩ ምናምን መጨረሻ ላይ በቃ ፈውስ አገኘች። በቃ ተፈወሰች ምናምን ተብሎ ተነሳን እና ቤተሰብ እዚህ ያሉት ቤተሰቦቼን አክስቴ ጋር ነው ያደግኩት። ማዘሬ ዛኔ በሰዓቱ አዲስ አበባ ነው የነበረችው እና በቃ ከዚህ በኋላ ተመልሳ ወደ ወሎ መሄድ የለባትም ወደዛ እምነትም እንዳትመለስ በቃ እዚሁ ትምህርቷን ትቀጥላለች ምናምን ተብሎ እዚሁ ቀረች ማለት ነው። ከዛ ትምህርት ጀምራ እዚህ አይ ቲንክ 1 ወር ምናምን አካባቢ እንደተማረች የሆነ ቀን ከትምህርት ቤት ተመልሳ ትመጣለች ብለን ስንጠብቃት በቃ የለችም፣ አልመጣችም። ከዛ የት ሄዳ ነው ይቺ ልጅ በቃ ቢደወል ምናምን የለችም። መጨረሻ ላይ በሁለተኛው ቀን ተደወለልንና መታለች ወደ ቤት በቃ አትጨነቁ ተባልን። ወደ ወሎ ተመልሳ ሄዳ ማለት ነው። ከዛ እንዴት ልትሄድ ቻለች እንዴት ሄደች ምናምን ብለን ስንጠይቅ ይሄ መስተፋቅር አሰርቶባታል ምናምን ብለውት የነበረው ልጅ እሱን ነው አክቹሊ ደውላ ለምናው እዚህ መቆየት አልፈልግም እና እባክህ መተህ ውሰደኝ ብላ መልሶ ወደ አያቴ ጋር የወሰዳት ማለት ነው። ልክ ያንን ስሰማ እኔ አይምሮ ውስጥ ጥያቄ ፈጠረብኝ። ማለት እቺ ልጅ ተፈውሳ ከሆነ ድና ከሆነ ይሄ ነገር ከለቀቃት ሀውካም ይህንን ሰው መልሳ ልትፈልገው ትችላለች? ገባሽ? ሎጂካል አይደለም። የሆነ ሰው ከሆነ ነገር ወጥቷል ከሆነ ነገር ተሽሎታል ከተባለ ያንን ነገር ሊፈልግ አይችልም። የሚፈልግ ከሆነ ደግሞ ያ አለበት የተባለው በሽታ አልለቀቀውም ማለት ነው። ስለዚህ እዚህ ጋር የተደረገው ይሄ የፈውስ ፕሮግራም ልክ አልነበረም፣ ውሸት ነው ማለት ነው። ገባሽ? እና እኔ አይምሬ ውስጥ በጣም ጥያቄ ፈጠረብኝና እኔ እንዴት ነው ኦሬዲ መጽሐፍ ቅዱስም ስማር ምን ስል ምናምን በጣም ብዙ አይምሬ ውስጥ ጥያቄ የሚፈጥሩ ነገሮች ስለነበሩ ያ ነገር ሲጨመርብኝ አይ በቃ የሆነ የተሳሳተ ነገር አለ ማለት ነው በቃ አልኩኝ። ዴፊኔትሊ ይሄ ነገር ልክ አይደለም፣ ወይ መልስ የሚሰጠኝ አካል ያስፈልጋል። መልስ ደግሞ ካልሰጠኝ የግዴታ እዚህ ነገር ውስጥ የመቆየት ግዴታ የለብኝም እና እኔ በቃ ብትሆን ነው የሚሻለኝ ብዬ በቃ ወደ መተው መጣሁኝ። ማለት እኔ ለፋሚሊ ምንም እንደዚህ ቨርባሊ የተናገርኩት ነገር የለም፣ ግን በቃ ይሄ ከመሄድ ምን ከማለት ምናምን በቃ እየቀነስኩ መጣሁኝ እና ሌላ ኦን ዘ ኮንትራሪ እኔ አሁን የማውቀው ፕሮቴስታንት እምነት ውስጥ ስለሆነ ያደግኩት
ሜቢ ኦርቶዶክስ ክርስቲያኒቲ ውስጥ የተለየ ነገር ካለ ደግሞ ያንንም ኤክስፕሎር ማድረግ አለብኝ። እኔ ያደግኩበት ፋሚሊ ይሄ በማንበብ በማወቅ በማጥናት ምናምን በደንብ የሚያምን ፋሚሊ ውስጥ ነበር እና ይሄ ነገር ማወቅ ኤክስፕሎር ማድረግ ማንበብ ምናምን ችግር አልነበረብኝም ማለት ኤክስፖዝድ ነበርኩኝ ለዛ ነገር እና በቃ እሱንም ማየት አለብኝ ምናምን ብዬ ጓደኞች አሉኝ ኦርቶዶክስ ክርስቲያኒቲ ውስጥ ያሉ ጓደኞች ምናምን አሉኝ እነሱ ጋር ቤተክርስቲያን መሄድ መማር መጠየቅ ምን ማለት ምናምን ጀመርኩኝ። ከዛ አይ ቲንክ ያ ነገር ከሃይ ስኩል ጀምሮ ካምፓስ ከምገባበት ጊዜ ድረስ አብሮኝ ቆይቷል። ይሄ በቃ ያንን ነገር በማወቅ ውስጥ ያለኝ ሂደት እና የሆነ ሰዓት ላይ እንዲያውም ምን አሉኝ ጓደኞቼ ኦኬ አንቺ ኦልሬዲ በቃ ይሄንን እምነት ስለተቀበልሽው እና እዚህ ነገር ውስጥ ኢቮልቭ ሞርክ ስለጀመርሽ መጠመቅ አለብሽ የክርስትና ስም ሊወጣልሽ ይገባል ምናምን እንደዛ ምናምን ሲሉኝ ኦኬ ምናምን ብዬ the next day ሊሆን ይሄ ፕሮሲጀር ኖ አልኩኝ። ማለት በቃ ውስጤ እንትን ያለበት ነገር አይደለም እና ኖ ላይክ ታይም ያስፈልገኛል ብዬ ያን ፕሮሰስ አለፈ። ከዛ ካምፓስ ከገባሁኝ በኋላ በጣም ይሄ ለሙስሊም ኮሚኒቲ እኔ ኤክስፖዝድ ነበርኩኝ። ላይክ ኤክስፖዝድ መሆንበት ምክንያት ደግሞ ምንድነው ይሄ ባህሪያቸው ስነ ምግባራቸው ስነ ስርዓታቸው ምናምን በጣም ይገዛኝ ነበርና እነሱን ጓደኛ ማድረግ ይቀለኛል። ለኔ ማለት የሆነ እተማመንባቸዋለሁ ሊን ማድረግባቸው አይነት ሰዎች ናቸውና ጅልባብ ምናምን የሚለብሱ በጣም ማሻአላ በእምነታቸው ጠንካራ የሆኑ ልጆች አሉ። እኛ ፍሬሽ እያለን እና ከእንትን ስመለስ ከላይብራሪ ስመለስ ወይ ማታ ካፌ ሂጂ ምናምን ስመለስ እነሱ ጋር ነበር የምገባው። ማለት በቃ ኖርማሊ ለማውራት ለመጫወት ምን ለማለት ምናምን እነሱ ጋር እሄዳለሁ እና ሲሄድ የሚያሳዩኝ ካራክተር የሚያሳዩት ባህሪ በቃ በጣም የሚገርም እንትን ያላቸው በጣም ቁጥብ ናቸው። ስነ ስርዓት አላቸው። አደባቸው ሀያቸው ይሄ አለ እንዴ ይቻላል እንዴ እንደዚህ መሆን የሚያስብል አይነት ካራክተር ነው ያላቸው እና በጣም ይገርመኝ ነበር እነሱን ሳይና በቃ ሄዳለሁ። ሲያወሩ ብዙ ጊዜ ስለ ዲን ጉዳይ ነው የሚያወሩት ምናምን ያን ነገር አዳምጣለሁ ምናምንና ፖዚቲቭ የሆነ ነገር ነበረ። ፖዚቲቭ የሆነ ኤክስፖዠር ነው እኔ ነበረኝ እና ካምፓስ ከገባሁኝ በኋላ የሆነ ሰዓት ላይ ምን ሆነ እኔም በጣም ኮንፊውዝድ መሆን ጀመርኩኝ። ሙሉ ለሙሉ ፉሊ ማምንበት ነገር ውስጥ እንዳልሆንኩኝ ይገባኝና አይ በቃ ከዚህ በኋላ የሆነ ማላምንበት እኔ እርግጠኛ ያልሆንኩበት ነገር ውስጥ መቀጠል የለብኝም። ስለዚህ በቃ ብተው ነው። ስለዚህ ምን ባረግ ነው የሚሻለኝ? በቃ ጥሩ መሆን ጥሩ ማድረግ ጥሩ ማሰብ ኢዝ ኢነፍ። ከዛ ውጭ ምንም አይነት ሪሊጅን ውስጥ ኢንቮልቭድ የመሆን ግዴታ የለብኝም። ስለዚህ ብተው ነው የሚሻለኝ ብዬ ተውኩት ማለት ነው። ላይክ ወጣሁኝ ከሁሉ ከምንም አይነት እንትን ሴክተር ውስጥ አልመደብም። ነፃ ሰውኜ ነው መኖር የምፈልገው በቃ በሚለው ሀሳቤ ወጣሁኝ ማለት ነው። ልቀጥል ወይስ ጥያቄ ያለሽ? እስከሆነ አራራት ላይ እንዳልኳችሁ ማለት በቃ ይሄ የእናት ፊገር ሆና ላይ ከሳደገች እኔ እናቴና ባለቤቷ ናቸውና አክስቴ ፕሮቴስታንት ናት፣ እናቴም ፕሮቴስታንት ናት። ላይክ ወንድሜ ፕሮቴስታንት ነው። የቀሩት ፋሚሊዎቻቸው ኦርቶዶክስ ናቸው። ላይክ እነሱ ናቸው ከፋሚሊ ይሄ ሙስሊምና ኦርቶዶክስ ከሚለው ኮንሰንትሬሽን ወጥተው ወደ ፕሮቴስታንት እምነት የመጡት እነሱ ናቸውና አክስቴ ፕሮቴስታንት ናት። ባሏ ግን ሂዝ አን ኤቲስት ነው። ይሄ ማቴሪያሊዝምን የሚከተሉ ሰዎች ማለት ነው። ምንም አይነት ከምናየው ከምንዳሰው እኛ ዊትነስ ከምናደርገው ነገር ውጪ there is no God ብለው የሚያምኑ ሰዎች ያንን አይዲዮሎጂ የሚከተል ሰው ነው እሱና እኔ ያደኩበት አስተዳደግ በጣም ይሄ ክርስቲያኒቲ ውስጥ እንዴት ነው ይቅርታና ይሄ ክርስቲያኒቲ ውስጥ በደንብ አክስቴ በጣም ስትሮንግ ቢሊቨር ናት ስልሽ በቃ ያለችበት እምነት ውስጥ ጠንካራ የሚባሉ ሰዎች አሉ አይደለ? እነዛ አይነት ሰው ናትና ላይክ እኔም ያንን ፉት ስቴፕ ነው እየተከተልኩኝ ያደግኩት ማለት ላይክ ሁሉ ጊዜ ሰንዴ ኢዝ ቸርች፣ ቅዳሜ የወጣቶች ፕሮግራም አንዴ የወጣቶች ፕሮግራም እንሄዳለን። ሳመር ከሆነ ኦልሞስት የሳምንቱን 4 ቀን 5 ቀን ቸርች ውስጥ ነው ሊሆን የሚችለው። የመጽሐፍ ቅዱስ ትምህርት ለ2 ዓመት ያህል ተምሬያለሁ። እና እንዴት ነው ይሄ ቤት ውስጥ ሁሉ ጊዜ ባይብል ስተዲ አለን። ላይክ ማታ ቁጭ ብለን ባይብል ስተዲ እናጠናለን። ከዛ በኋላ ምን አንደርስታንድ እንዳደረግን እናወራለን ምን እንላለን ምናምንና ይሄ እንዴት ነው ያ ስትሪክት የሆነ ክርስቲያኒቲ ውስጥ ነው ያደግኩት። ግን ስፔሻሊ ይሄ አይምሮዬ ያደገ ልክ ሲመጣ ይሄ ማገናዘብ ጥያቄ መጠየቅ የምንጀምርበት እድሜ ያለ አይደለም። የሚነገረንም ብቻ ሳይሆን ሎጂካል የማይመስለን ነገር ይሄ ነገር እንዴት እንደዚህ ሆነ ብለን የምንጠይቅበት እድሜ ላይ እኔ የዛኔ በጣም ጥያቄ መጠየቅ ጀመርኩኝ ማለት ለምሳሌ ለትሴ የስላሴ ኮንሰፕት ትሪኒቲ የምንላቸው ነገሮች ሁሉ ጊዜ ወንደር አድርግ ነበር። እኔ ክርስትና እምነት ውስጥ እያለሁኝ በጣም ወንደር አድርግ ነበር። ምክንያቱም እኔ ትሩ ታይም ባይብልን ሳጠና አንድ ቦታ የለም ስላሴ የሚል ቃል የተጠቀሰበት የለም። ላይክ ሙሉ እንትኑ ላይ ማለት ነው ሙሉ ባይብሉ ላይ እና እኔ ሁሉ ጊዜ ላይክ አክስቴን ጠይቃታለሁ ስናጠና ምን ስንል ላይክ
የቱ ጋር ነው ስላሴ የሚለው ኮንሰፕት እንዴት ነው ሊመጣ የቻለው? የቱ ጋር ነው ይሄ ነገር ስቴት ተደርጎ ያለው? እና መልስ መስጠት መልስ ይመለስልኛል፣ ግን የሚመለስልኝ መልስ ሎጂካል እንዳልሆነ ነው የማውቃለሁ። የሚያሳምን መልስም እንዳልሆነ አውቃለሁ። ዩ ኖ ላይክ መልስ ነው ተባብለን ለማለፍ ያህል ነው እንጂ በስነ ስርዓት ስቴት የተነገር ላይክ ይሄን ጥያቄ ስንጠይቅ ሪዝን ነው ላይክ ኤግዛምፕል ነው የሚነገረን። አብርሃም በሲና ተራራ ላይ 3 እንግዶች መጥተው 3ቱን እንግዶቹን ሲያስተናግድ ይሄ የስላሴዎች እንትን ነው እንደ ኤግዛምፕል ተደርጎ ነው ምናምን እና እኔ የኔ ማይንድ ምንድን በዛ ሰዓት የሚያስብ የነበረው እኔ የፈጠረኝ አምላክ እንዳመልከው የሚፈልገኝ ከሆነ ነገሮች ኢዚ መሆን አለባቸው ብዬ ነበር ማስበው። እኔ በሚገባኝ መንገድ መሆን አለበት፣ የኔ አይምሮ አንደርስታንድ በሚያደርገው መንገድ መሆን አለበት። ያለበለዚያ ካላወቅኩት የኔ አይምሮ አንደርስታንድ ማድረግ የማይችል ከሆነ እንዴት ነው በትክክለኛ መንገድ ልገዛው የምችለው? ላይክ እንዴት ነው በትክክለኛ መንገድ ላመልከው የምችለው? ገባሽ? እና ብዙ ነገሮች ለኔ ኢዚ አልነበሩም። አሁን ለምሳሌ ስለ አፈጣጠር ምናምን ስናወራ እና አዳምና ሀዋ ምናምን የተፈጠሩበትን ወይ ስናይ እኔ መጀመሪያ መልስ የተመለሰልኝ እስልምና ላይ ስመጣ ይሄ ነው። አላህ አዳምና ሀዋን ሲፈጥራቸው እንደሚሳሳቱ ያውቃል። መሳሳታቸውም ተፈልጎ ነው የተፈጠሩት። እዛ ቦታ ላይ ግን አዳምና ሔዋን ተፈጠሩ። ከዛ በኋላ ስህተትን ከሰሩ በኋላ ደግሞ እግዚአብሔር ደግሞ ተጸጸተ ይላል እና ሀው ካም እግዚአብሔር እንዴት የሚጸጸት አምላክ ሊሆን ይችላል? ገባሽ? ይሄ ከብዙ ነገር ጋር ሪሌትድ ነው። ስለዚህ ይሄ ማለት ኦል ኖይንግ አይደለም ማለት ነው። ሁሉንም ማዋቂ አይደለም ማለት ነው። ላይክ ምን ይሄ ዓለማችን ክሬት ተደርጎ እስከሚወርቅበት ያለውን ፕሮሰስ ኦሬዲ ያውቀው ማለት ነው ወይ እሱ እንደኛ ይጸጸታል ማለት ነው ወይ እሱ? ላይክ ለኔ ሎጂካል አልነበረም። ገባሽ? ከዛ በኋላ ደግሞ ያው ትልቁ በእስልምናና ክርስትና ላይ ልክ ስንመጣ በጣም ትልቁ አንድ እንትን የሚላል ነገር እንደው የኢየሱስ ክርስቶስ አምላክነትና የኢየሱስ ክርስቶስ መልእክተኝነት ነው እኛ ጋር ደግሞ እና ኢየሱስ ክርስቶስ አምላክ ነው የሚለው ነገር አምላክነቱን በማመን ውስጥ ብዙ ዳውት ነበረኝ። እኔ ብዙ ዳውት ነበረኝ ማለት እንዴት አምላክ ሰው ሆኖ መሬት ላይ ሊመጣ ይችላል? እንዴት በሰው ልክ ወርዶ ለምን መተናነስ ይገባዋል? ላይክ ከፈለገ እኮ ነገሮችን ሁሉንም ነገር ኢዝሊ ማድረግ የሚችል አምላክ ነው እና ይህንን ያህል ጉዞ መሄድ ለምን ያስፈልገዋል? አንደኛ ነገር። ሁለተኛ ነገር ደግሞ በጣም ብዙ ቦታዎች ላይ እግዚአብሔርን አምላኬ እያለ ሪፈር የሚያደርግበት እሱን እንደ ባሪያ እግዚአብሔርን ደግሞ እንደ አምላክ ሪፈር የሚያደርግባቸው በጣም ብዙ እንትኖች ስክሪፕቸሮች አሉና ይሄ ነገር እርስ በርስ አይጣረስም ወይ? እርስ በርስ የሚጋጩ ነገሮች ናቸው እነዚህ ነገሮች። ገባሽ? እና ዳይሬክትሊ እኔ በጣም ብዙ ጥያቄዎች ብቻ አይምሮዬ በጣም ብዙ ጥያቄዎችን ያመጣ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰከሽ ወይስ ተሰግጂ? እና ብዙ ጥያቄዎች ነበሩና እነሱን ጥያቄዎች በጣም ብዙ ጥያቄዎች ስፔሻሊ ደግሞ ይሄ ቲኔጅነት ሲመጣ ላይክ ልጆች በጣም ይሄ ክራይሲስ ውስጥ የምንገባበት ሰዓት ነው። አይደንቲቲ ክራይሲስ አለ። ላይክ ይሄ በጣም ሁሉ ነገር ፑሽ የሚያደርግብን ፒር ፕሬዠር አለ ምናምንና ያ ተደምሮ እኔ ያሉኝ ጥያቄዎች ላይክ መልስ እያገኙ አልነበረም አብዛኞቹ። ማለት ይሄ በቃ ልክ ነው ብዬ የሆነ ልቤ የሚያርፍበት አይነት መልስ እያገኘበት አልነበረም እና የነበረው አስተዳደጌ ባክግራውንዴ ያ ነው። ላይክ እኔ ሁሉ ጊዜ ይላለው ሰዎች ምናምን ሲጠይቁኝ የሰው ልጅ በደንብ ጥሩ ክርስቲያን ከሆነ ጥሩ አንባቢ ከሆነ ጥሩ መጽሐፍ ቅዱስን አዋቂ ከሆነ መጨረሻ ላይ የሚሰልምበት ፕሮባቢሊቲው በጣም ትልቅ ነው። ምክንያቱም ደሞር ዩ ሪድ ሞር ጥያቄ አይምሮሽ ውስጥ እየተፈጠረ ነው የሚመጣው። ሞር ነገር እየጠየቅሽ በጣም እርጅድ እየሆንሽ ነው የምትመጪው እና ላይክ ትሩሊ ለጥያቄዎች መልስ የምትፈልጊ ሰው ከሆንሽ ኦብቪየስሊ ላይክ አውትሶርስ ታደርጊያለሽ። ሌላ ጥያቄ መልስ ያሉበትን ቦታዎች ትፈልጊያለሽ። መጨረሻ ላይ ላይክ ስቴፑ ራሱ ወደ እውነት ሊድ ያደርግሻል ማለት ነው። እኔ የተናገርሽው ነገር በነገራችን ላይ ምክንያቱም እኔ አይ ሪሜምበር ስልሽ እኔ አክቹሊ ላይክ ወደዚህ መንገድ የገባሁት እስልምናን ወደ ማወቅ መንገድ የገባሁት አስቤበት አልነበረም። ሀቅ ለመናገር ላይክ ኢን ማይ ማይንድ ላይክ ክሮስ አድርጎት አያውቅም። አላህ ሰበብ አደረገልኝና ነገሮችን በሆነ ሰበብ ነው ወደዛ ነገር ወደ ማንበብ ወደ ማወቅ ምናምን የሄድኩትና ግን እንዳልሽ እውነት ለመናገር እኔ ሁሉንም ጥያቄዎች ጠይቄ ሁሉም ጥያቄ ተመልሶልኝ ሁሉም ነገር ልክ ነው ብዬ መጨረሻ ላይ መተው ላይክ አይ ይሄ ነገር በቃ እውነት አይደለም ብዬ ሰርጄ መውጣት የከበደኝ የነበረው ነገር የኢየሱስ ክርስቶስ ኮንሰፕት ነው ማለት እኛ አይምሯችን ኦሬዲ ስንት ዘመን ሙሉ ልክ ነው ብለን የምናምነው ላይክ አምላካችን ነው ብለን የምናምነውን ነገር ላይክ ጥሎ መውጣት it's not easy, it's not simple በነገራችን ላይ እና ኢቭን ፕሩፍ እያገኘሁኝ ራሱ over and over like ሌላ ፕሩፍም ጭምር ነበር የምፈልግ የነበረው so that like አይምሮዬ እርግጠኛ እንዲሆን። ምክንያቱም የሆነ በጣም የሚረብሸው የነበረው ኮንሰፕት እሱ ነበርና እንዴት ነው የሆነ ቀይ መስመር እንደ መርገጥ ነው የሚሰማኝ።
ነው ደ ሞመንት ያንን ያረኩበት ሰዓት ልሞት እንደምችሉላ ነበር የሚሰማኝ እኔ that's how much deep የሆነ ኮኔክሽን የነበረ ለዛ ነገር እና እኔ መጨረሻ ላይ ሁሉም ጥያቄዎች ተመልሰው like በቃ መጨረሻ ሰዓት ላይ ነው ይሄንን ነገር መጨረሻ ሰዓት ላይ ነው በቃ አክሴፕት ማድረግ የቻልኩት መተውም የቻልኩት በቃ ይሄ ሻሃዴን ያስኩበት ቀን ላይ ነው ያንን ነገር መተው ይቻልኩት እንጂ እስከዛ ድረስ everything is right እያልኩኝ ግን እቺ ፖይንት እያልኩኝ ነበረ ሆልድ ባክ ማድረግ የነበረው ማለት ነው ያው የቆየን እሱ ፖይንት ላይ እንዴት እንደደረስን እናወራ ከዚህ በኋላ ምንም አይነት ሪሊጅን ላይክ አስ እንትን ፓርት አላረግም ላይክ ቴኪን አላረግም ብዬ ከወሰንኩኝ በኋላ አክቹሊ ላይፍ በጣም ኪዮቲክ ነበረ ማለት ከምልሽ በላይ ማለት የሰው ልጅ መርህ ከሌለው የሚያምንበት ነገር ከሌለው ሲደክም አጠንከራይ ብሎ የሚሄድበት ቦታ ከሌለው እርዳታ የሚጠይቅበት ቦታ ከሌለው I don't think ማለት እንደዛ አይነት የሆነ helpless የሆንሽ አይነት ስሜት የሚሰማበት ፖይንት ያለ አይመስለኝም in life እኔ I was so helpless እዛ ፖይንት ላይ ስልሽ እኔ እንዴት ነው ከመጣሁበት ፋሚሊ ባክግራውንድ አንፃር አልহামዱሊላህ ላይክ በጣም ጥሩ ፋሚሊ ውስጥ ነው ያደግኩትና ላይክ ጥሩ ካራክተር ያለኝ ልጅ ነኝ ስልሽ ለራሴ ከመመስከር አንፃር ሳይሆን ብቻ I have good values እና የዛ ሰዓት ምንድን ነበር ማረግ የነበረው ላይክ ያልኩሽ እኔ my father figure is like ያክስቴ ባል ነው እና እሱ ሁልጊዜ ምን የሚለው ነገር አለ like do good be good ከዛ በኋላ ሌላው ነገር በቃ ኤክስትራ ነው ብሎ ነው የሚያምነው እና እኔ እዛ ሰዓት ማድረግ የነበረው ምንድነው በቃ ጥሩ መሆን ጥሩ ማሰብ መጥፎ ነገር አለ ማድረግ ቤዚክሊ ይሄ አስርቱ ትእዛዛት ብለን የምንላቸው ነገሮች አሉ አይደለ እሱን አፕላይ ያደርገዋለሁ ላይፌ ላይ ግን ናት አሰን የሆነ ሪሊጅን ፓርት ቴክ እያደረኩኝ ሳይሆን ራንዳምሊ ላይክ እንደ ሂውማን ጥሩ ነገር ነው ብለን የምናስበውን ነገር ከማድረግ አንጻር ማለት ነው ግን እውነት ለመናገር እዛ ፖይንት ላይ በጣም በቃ ስትረስ ዲዮንኩበት የመጣሁት ጊዜ ነበረ በቃ ማለት በጣም አንዛይቲ ነበረ በጣም ስትረስ ዶናለሁ ቢካዝ ከሆነ የሪሊጅን ባክግራውንድ ስትመጪ you know for sure like after days ህይወት እንዳለ ታውቂያለሽ በቃ አለ ያን ነገር ኦሬዲ ውስጣችን አምነ የተቀበለ ነገር ነውና ሁሉ ጊዜ የሚያስጨንቀኝ ነገር ምንድነው እኔ እንደዚህ አይነት አንሰርቴኒቲ ላይ ሆኜ ምንም አይነት ነገር ላይ ፓርት ቴክን እንዳላረግ what if I die like የሆነ ነገር ቢፈጠር ወዴት ነው የሚሄደው እኔ የትኛው አምላክ ነው ራሱ የሚፈርደኝና I was so በቃ በጣም ስትረስ ያደረገኝ ነበር እሱ ነገርና I think ለዛም ነው ይሄ ልክ ሰበቡን ሳገኝ ይሄ ወደዚህ እስልምናን ወደ ማንበብ ወደ ማጥናት ምናምን ሰበቡን ሳገኝ እስኪ ደግሞ ልሞክረው እስኪ ይሄን ነገር ልያው ብዬ ወዲያውኑ እንትን የወሰድኩት አክሽን የወሰድኩት ለዛም ይመስለኛል አንድም ቢካዝ ላይክ አይምሮዬ ላይክ እንትን አልነበረውም ሰላም አልነበረውም you know like በጣም እጨነቃለሁ ምናምን ላይክ ሰዎችን ሳይ ሁሉም በየራሱ እምነት ቦታ የሚያደርገው የሚሄድበት እንትን የሚለው ነገር አለ የየራሱ ፐርፎርም የሚያደርገው ወርሺፕ አለ ምናምንና እኔ ሌፍት አውት ነኝ እዛ ሁላ መሀል ላይ እና I felt so confused በቃ በጣም confused እንደሆንኩኝ ነበር የሚሰማኝ የነበረው እና ይሄ in between የነበረችው ጊዜ ቀላል ጊዜ አልነበረም like ከባድ ጊዜ ነበር especially ከሜንታል ስቴቢሊቲ አንፃር ምንም የሚገራሽ ነገር ሳይኖር ሲጀመር እንደፈለግሽ ነው አክታውት የምታደርጊውና እነሱ ደግሞ አክታውት የምታደርጊባቸው ጊዜያቶች ደግሞ የራሳቸውን ኮንሲኩዌንስ አላቸው በኋላ ላይ ላይፍሽ ላይ የራሱ የሆነ ኢፌክት አለው እና የዛኔ ኢፌክቱም ደግሞ መጥቶ ስትደግሚ ስትወድቂ ስትጎጂም ደግሞ ሊን የምታደርጊበት ቦታ የለሽም የምትለምኝበት እንኳን ሌላ ይቀርና ንስሐ የምትገቢበት ቦታ የለሽም ቢካዝ ላይክ የትኛውን ቦታ ፓርት ቴክ እያደረግሽ አይደለም እና ከባድ ጊዜ ነበረ በት አላቅም በፍጹም ማለት የሆነ አነባለሁ ወደዚህ ነገር ሳባለሁ ምናምን ማለት እኔ ያኔ የመጣሁበት ፋሚሊ ባክግራውንድ የኔ ፐርሰናሊቲ ምናምን ላይክ ያን ያህል ሪሌት የሚያደርግ አይደለም ብዬ ነው ማስበውና ላይክ ወደዛ ነገር የመሄድ ምንም ሐሳብ የለኝም ግን እኔ አንድ አሁን ላይ ሳስታውስ ላይክ አንደርስታንድ ማድረገው ነገር ምን ታውቂያለሽ አላህ ወደ ሆነ ቦታ ሊመራሽ ሲፈልግ ቀጥታ አይደለም የሚመራሽ ከሆነ ጊዜ ጀምሮ ላይክ እዛ ዌይ ላይ ያን ዌይ ፔቭ እያደረገ ነው የሚያቆይሽ ማለት መጀመሪያ ውስጣችን ሙሐባን መውደድን ያስቀምጣል ለዛ ነገር እኔ አሁን ላይ አንደርስታንድ ያደረኩት ነገር ምክንያቱም እኔ ካምፓስ ከገባሁበት ጊዜ ጀምሮ በጣም ብዙ ሙስሊም ጓደኞች አፈራው በጣም ደስ ይሉኛል እነሱ የሚያወሩትን ነገር መስማት ደስ ይለኛል ካራክተራቸውን ሳይ በጣም ደስ ይሉኛል ኢቭን ዶርም ሁሉ ጊዜ ምን እየተባባልን እናወራለን ከጓደኞቼ ጋር ምናምን ስናወራ ባይ ዘ ዌይ እኛ ነን እንጂ እንትኖቹ ማለት እኛ ነን እንጂ ሞኞቹ ሙስሊሞች እኮ ኢቭን እንትን ቢሉ ማለት ይሄ ዱርዬ የሚባለው ሙስሊም ራሱ ኢቭን ጾም ሲመጣ ረመዳን ሲመጣ እንዴት ቀጥለጥ እንደሚሉ ግን ታያቻላችሁ ምናምን እንባባላለን ማለት የሆነ የሪሊጅናቸው እንትን የሚለው ነገር ላይ ላይክ አልፉም መስመር ላይክ እዛ ፖይንት ላይ ሲደርሱ ኢቭን ሰላም የሚለን የሚያወራን ምናምን የነበረው የሆነ ወንድ ይዘጋናል ሰላም ማለቱን ላይ ያቆማል ኮምፕሊትሊ ምናምንና
በጣም ያስገርመኝ ነበር ያ ከሬጃቸው ስልሽ በጣም አፕሪሺየት አደርገዋለሁ ያንን እንትናቸውን ከየት ነው ይሄንን ከሬጅ ሊያገኙ የሚችሉት እና በጣም አንድ ደግሞ የሚስበኝ የነበረው ባህሪው ይሄ የሙስሊም ኮሚኒቲ ምንድነው እኔ የነበርኩበት ኮሚኒቲ ውስጥ ሰው በጣም ጀጅ ይደራረጋል ስልሽ አንቺ በጣም ስትሪክቷ ሰው ካልሆንሽ ቤተክርስቲያን የምታዘወትሪው ሰው ካልሆንሽ ማዘፍኛው ማጨፍሪዋ ምናምን ሰው ካልሆንሽ ቤዚክሊ ያገሉሻል you know አንቺ ኃጢአተኛ ነሽ እነሱ ጻድቆቹ ናቸው that's the sub group እነሱ ጋር ያለው ማለት ነው እና የሙስሊም ኮሚኒቲው ጋር ስንመጣ ብዙ ጊዜኛ ኦብዘርቭ የምናደርገው ነገር ምን ነበር ካምፓስ እያለ አንድ ሙስሊም ወንድም ወይም ደግሞ አንድ ሙስሊም እህት ሙስሊም ወንድሟን ሙስሊም እህቷን ስፔሻሊ ለካፊር ከእስልምና ውጭ ላለው ሰው መቼም ቢሆን ጊቨን አያደርጉ ማለት ስለነሱ እኛ ፊት መጥፎ ነገር ሲያወሩ በፍጹም አንሰማቸው በፍጹም ማለት ጀጅ ራሱ ሲደራረጉኝ አይቻቸው አላውቅም እና በጣም ይገርመኛል ኢቭን የሆነ ይሄ የማግለሉ እንትን ራሱ የለም ላይክ መስጊድ ሲገናኙ ረመዳን ሲመጣ ሲሰበሰቡ ምናምን በቃ ሰላም አለይኩም ምናምን እንኳን መጣሽ ደስ ብሎኛል ተቃቅፈው ምን ሙሀባቸው በጣም ነው የሚለየው ወላይ ከምልሽ በላይና እኔ በጣም ያስገርመኝ ነበር ማለት እንዴት ነው ይሄ መዋደዳቸው ይሄ ማለት ይሄ አላህ በነገራችን ላይ እኛ መሀል ያስቀመጠው ነገር ነው አላህም አይውሰድብን አሁንም ይሄ ሙሀባችን አሁንም ይቆይልን ወላሂ እና ሰው ላይክ ውስጥ ላለው ሰው ነው እንጂ የማይገባው ውጭ ላለው ሰው በነገራችን ላይ በጣም ነው የሚያስታውቀው እና ፖዚቲቭ አመለካከት ለሌለው ሰው ይከነክነዋል ያስጠላዋል ይደብረዋል ያስቀናዋል ያ ነገር ገባሽ ይሄ ደግሞ አላህ ሊመራን ፈልጎ ደግሞ በፖዚቲቭ ዌይ ነገሮችን የምናየው ሰዎች ደግሞ በጣም ነው የሚስበው እኔ ያ ነገራቸው በጣም ይስበኝ ነበርና ሲያወሩ ምን ሲሉ ላይክ እነዚህ ወንዶች ጓደኞች ነበሩ ሙስሊሞች ምናምንና ቁጭ ብለን ምናምን ምግብ እየተበላ ወይ ያወራን ምናምን በመሃል ከሆነ የህይወታቸው አስፔክት ጋር አገናኝተው ያነሱትና ወይ ስለ ሐዲስ ይወራል ወይ ስለ ቁርአን ይወራል ምናምንና እኔ በጣም ኢንተርቴይን አደረገው ነበር ይሄ ኤቭሪ ላይፋቸው ውስጥ ሪሊጅናቸው ምን ያህል ኢንቮልቭ እንደሚያደርግ ምናምን ሳይ በጣም ኢንተርቴይን አደረጋለሁ ማለት ነው ሰዎች የምርም ዴዲኬትድ ናቸው ማለት ነው ለሃይማኖታቸው ይሄ እንደ ዌይ ኦፍ ላይፍ አድርገው ነው የሚይዙትና ሁሉ ነገር ፈቷ ይሰጣል ሁሉ ነገር ከድንጋይ ይገናኛል ቀልዱም ምሩም የትዳሩ መሪ ምናምንና በጣም የሚያስገርመኝ ነበር እሱ ነገር ግን ይሄ እንትኑ አልነበረኝም እኔ እዚህ ነገር ውስጥ ገብቼ ብዬ ራሴን እንትን ማለት የማየት እንትኑ ሐሳቡ አልነበረኝም በጭራሽ ግን ናው አይ ሪኮል ሳደርግ ሳስታውስ ምናምን አላህ ልቤን እያዘጋጀው ነበር ልቤን እያገራው ነበር በቃ ማለት ሂጃብ የለበሰ ስቴት ሳይ በጣም ደስ ይለኛል በቃ ማለት እኔ ዘንጭ ወጥቼ ምናምን ወይኔ ስታምር ምናምን ብዬ እንትን ላለው የሆነ በቃ ወይኔ ሲያምርባት ስታምር እኔ እንደዚህ ብለብስስ ብዬ ራሴን መፈለግ አለ አይደለ በቃ ሂጃቡን ብለብስ እንደዚህ ቢሆን ምናምን ብዬ የመፈለግ እንትኑ ነበርና አንዳንድ ሙስሊም ጓደኞቼ ምን ይሉኛል እንደዚህ ወሬ ምናምን ስናወራ አይዲያ ተነስቶ ሼር ስናደርግ ምናምን ሩታ ግን ላይክ ሙስሊም ሴት ብትሆኚ በጣም አሪፍ ሙስሊም ሴት የምትሆኚ ይመስለናል ምናምን ይሉኛልና አክቹሊ እኔ እናደዳለሁ ቢካዝ የሆነ ነገር እንትን ሰው ማኒፌስት ሲያደርግብሽ አይነት የሚሰማሽ እንዴት አለ አይደለ እና የሆነ እንትን ይለኛል ያነ ቦዘር ያደርገኛል ነገር ነው እንደዚህ የምትሉኝና አይ ሪሜምበር ካምፓስ እያለን አንድ ሙስሊም ልጅ ነበርና ይሄ በቃ በጣም ይወደኝ ነበር ልጁና ይሄ መቶ ለማዋራት እንትን ለማለት ምናምን ይሞክር ነበር የሆነ ጊዜ በጣም ተናደድኩኝና እኔ ሲጀመር እሺ ብለህ ራሱ እኔ ክርስቲያን ነኝ ላይክ ማለት ነው ያምናረ ሙስሊም ላይክ በቃ እዛ ሰብ ሴክተር ውስጥ ያለው ሰው ነኝ አንተ ደግሞ ሙስሊም ነህና መቼም የሚፈጠር ነገር አይደለም ምናምን ብዬ ተናገርኩትና ምን ታውቂያለሽ አላህ ካለ እኮ ልትሰልሚ ትችላለሽ እና ደነገጥኩ ተናደድኩ ማለት አንተ እኔ እንድታገባኝ ተብሎ ነው እኔ ሙስሊም ሆኖ ለምን ነው ሙስሊም ሆኖ ላይክ ሲጀመር የት እኔ ኢንትረስትድ ራሱ አይደለሁም ምናምና በነገራችን ላይ የሚገርምሽ ነገር አሁን እሱ ልጅ ምን ይለኛል እንደሰለምኩኝ የነበረ ሰዓት ላይ ልክ ወዲያውኑ እንዳወቀ ደወለና ምን አለኝ እኔ አለኝ አላህ ዱዓን እንዲህ በቀጥታ እንደሚሰማ ያየሁት ባንቺ ነው አለኝ እኔ ጁማአ ሂጄ መስጊድ ሰግጄ ስመጣ እቺ ልጅ ወደ እስልምና ምራት ብዬ ዱዓ ያላረኩበት ቀን አልነበረም አለኝ እና እኔ ሰልመሽ ሳይሽ አላህ ዱዓን በቃ እንደዚህ በስነ ስርዓት እያየኝ እንደሚቀበለኝ ያወኩት ባንቺ ነው ይላለኝና አይ ቲንክ የብዙ ሰዎችም ዱዓ ነበረኝ ላይክ ብዙ ሰዎች የኔን ወደዚህ እንትን መምጣት ይፈልጉ ነበርና የብዙ ሰውም ዱዓ ነበረኝ መሰለኝና ብቻ እኔ የነበረኝ አመለካከት የነበረኝ ጉዞ ያንን ይመስላል እና በመጨረሻ አላህ ሰበብ አደረገውና አንድ ጓደኛችን አለ ካምፓስ የሚባል ሳሪም ይባላል በጣም ማሻአላ ኢማኑ ላይ ዲኑ ላይ በጣም ጠንካራ ልጅ ነው ኢቭን ካምፓስ ውስጥ በቃ ሀጂ ነበር የሚባል የነበረውና ይሄ እንዴት ነው በጣም እንትን ከመሆኑ የተነሳ ጥሩ የሆነ ነገር ያለው ሰው ከመሆኑ የተነሳ አይደለም ይሄ ሙስሊም ኮሚኒቲ ላይ ያለው ሰው ክርስቲያን ሰዎች ራሱ ሀያ የሚያደርጉለት ልጅ ነው በቃ ማሻአላ በጣም ጥሩ ካራክተር ያለው ልጅ ነውና
አላህ እንግዲህ እሱን ነው ሰበብ ያደረገልኝ ለእኔ አላህ ኸይር ጀዛውን ይክፈለው። አንድ ቀን ወደ ዶርም ልንገባ በር ላይ እንደዚህ ተሰብስበናል እና በሆነ ኮንቨርሴሽን ወሬ ተነሳ ምናምን ብቻ እና ስለ እስልምና፣ ስለ ሴቶች መብት ምናምን፣ ስለ ፌሚኒዝም ምናምን ብቻ እየተወራ ነው። እኔ የፌሚኒዝም እንትን ይሄ የፌሚኒዝም እንትን አቀንቃኝ አይደለሁም ከድሮም ላይክ አሁንም አይደለሁም። ግን ይሄ ሰምሃው አውትሳይድ ስትሆኚ እስልምና ላይ በተለይ ላይክ የሚሰሩ በጣም ብዙ ሚስኮንሰፕሽኖች አሉ እና አብዛኛው ከሴቶች ጋር ነው ሪሌት የሚያደርገው ይሄ ሚስኮንሰፕሽን ስፔሻሊ ዌስተርኖች የሚያቀነቅኑት ነገር ምናምን የሁላችንም አይምሮ ውስጥ ኦልሬዲ ስላለ ሀሳቡ አለ ብቻ እና እያወራን ምናምን ኧረ እስልምና ለሴት ልጅ እንዲያውም በጣም የሚመች ሃይማኖት እኮ ከተባለ እስልምና ነው ምናምን ብሎ ወሬውን አነሳ ማለት ነው። እና እኔ ያዝ ላይክ እስልምና ምኑ ነው ለሴት ልጅ የሚመቸው ማለት ላይክ ሀው ለወንድ ልጅ ስንት ፕሪቪሌጅ የሚሰጥ ሪሊጅን ነው ሲጀመር። ወንድ ልጅ 4 ሚስት ማግባት ይችላል። ሴት ልጅ አንድ ባል ነው የምታገባው። ከዛ በጣም ብዙ ሪስፖንሲቢሊቲ ያለባት ስራ መስራት ብዙም በእናንተ እምነት ለሴት ልጅ አይፈቀድም ምናምን ብቻ እንደዛ ብዬ እንትን አልኩት እና ሳሊም አይቶኝ ስመርክ ነው ያደረገው። በነገራችን ላይ መሳቅ ሳይሆን ሰው ስመርክ ሲያደርግብሻል አይደለ የሆነ ላይክ እቺ ልጅ ምንም አታውቅም አይነት ሉክ እና ለምን ግን እንደዚህ እንደሚባል ለምን እንደሚፈቀድ ግን ታውቂያለሽ? ለወንድ ልጅ 4 ማግባት አለኝ። መጀመሪያ ለምን እንደሚፈቀድ ታውቂያለሽ? ሪዝኑ ምን እንደሆነ ከጀርባው ምናምን ሲለኝ ምንም የተለየ ሪዝን ሊኖረው አይችልም። ኦብቪየስሊ እናንተ ፕሪቪሌጅድ ናችሁ ላይክ ሴቶች ደግሞ እንደዚህ ምናምን ስለ አይ እስኪ እኔ ላይክ ምክንያቶቹን ልንገርሽ እና ከዛ በኋላ ደግሞ ያንቺን ኦፒኒየን እንሰማለን ምናምን አለና ምክንያቶቹን ነገረኝ። ሴት ልጅ ለወንድ ልጅ ለምን 4 ሚስት ማግባት እንደሚፈቀድለት ያ ነገር ፕሪቪሌጅ ሳይሆን ሪስፖንሲቢሊቲ መሆኑ እንደገና ደግሞ ሲጀመር ከመጽሐፍ ቅዱስም ስናይ ከቁርአንም ስቶሪ አንጻር ስናይ ለመጀመሪያ ጊዜ ወንድ ልጅ ስንት ማግባት አለበት የሚለውን ድንጋጌ የደነገገ እምነት ብቸኛ እምነት እስልምና ነው ከመጀመሪያው ስንጀምር። ከዛ ደግሞ ሲቀጥል ይሄ 4 በማግባት ሂክማ ውስጥ ሴት ልጅ ምን ያህል ተጠቃሚ እንደሆነች ማለት ለሴት ልጅ የመጣበት ሪዝን ሲጀመር ምን እንደሆነ ላይክ ፖይንት አውት አድርጎ አስረዳኝ ማለት ኢቭን የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ሲያገቧቸው የተገቡበት ስቶሪ ከኋላቸው ምን እንደሆነ እነዛን ነገሮች በሙሉ አስረዳኝና ሲጨርስ ሀቅ ለመናገር በጣም ነው የደነገጥኩት ስልሽ እና እኔም ማቀው ዓለም አለ። ከዛ ደግሞ እኔም ማላቀው ዓለም አለ። ጭራሽ እኔ አይቺበትም ማላቀው ኢንሳይት ነው አይቺበትም። ይሰማችኋል ወይስ ስልክ ገብቶ ነበር በመሃል? ገረምኩ። አዲስ አይቼውም ማላቀው ኢንሳይት ነው። እኔ ኦፕሬስድ የሚያደርግ ነው ብዬ ያሰብኳቸው ነገሮች ለሴቶች አክቹሊ ምን ያህል ሊብሬቲንግ እንደሆኑ የሴት ልጅ ቤት ውስጥ መቀመጥ፣ የሴት ልጅ ሂጃብ መልበስ፣ በወንድ ልጅ 4 ማግባት ውስጥ ያለው እውቀት ያለው ጥበብ አለ። ያንን የደነገገበት ምክንያት 4 ሚስት ሲገባ ከኋላ ያለው እንትን ሸርጡ ምንድን ነው? ከዛ በኋላ ደግሞ በዛ ጊዜ የሚገቡ የነበሩ ሴቶች ኢቨን ላይክ የሚያገቧቸው የነበሩ ሰዎች ራሱ ላይክ የራሳቸው የሆነ ስቶሪ ያላቸው ናቸው እና እኔ አይ ዋዝ ሪሊ ሰርፕራይዝድ እና ላይክ ይሄ ካለፈው ነገር ብቻ ሳይሆን ከወደፊትም ከሚመጣው ነገር አንጻር ሲነግረኝ ላይክ የወንዶች ቁጥር ከጊዜ ወደ ጊዜ ምን ያህል እየቀነሰ እንደሚመጣ በጦርነት ምክንያት፣ በወንጀል በመታሰር ምክንያት ኢቨን ጥናቶች ሲጠኑ ከተወሰነ ጊዜ በኋላ ሴት ልጅ የሚወለድበት ሬት እና ወንድ ልጅ የሚወለድበት ሬት ራሱ ኢቨን አንድ አይደለም እና ይሄ በሚሆንበት ሰዓት ዋቲፍ አንቺ ያላገባሽው ሴት ብትሆኝስ? የሆነ ሰው አግብቶ የሆነ ሴት አግብታ ተቀምጣለች። ከዛ በኋላ ደግሞ እኔ ወይ መውለድ ባለመቻሌ ምክንያት ወይም ደግሞ ተገብቼ የተፈታው ሴት በመሆኔ ምክንያት ወይ አካለ ጎዶሎ በመሆኔ ምክንያት ወይም ደግሞ ከሆነ ቦታ ምርኮኛ ሆኜ መጥቼ እስልምናን አዲስ የተቀበልኩ ሰው በመሆኔ ምክንያት ሳታገቢ ወይም ደግሞ የሚሰትርሽ ሰው ሳይኖር ቢቀርና ከዛ በኋላ ምን ሊመጣ እንደሚችል ኮንሲኩዌንሶቹን ማለት እስልምና ስለ ነገሮችን ሲያስተምር ወደፊት ድሮ ከነበረው ወደፊት ከሚመጣው አሁንም ያለውንም ነገር ኦል ኢንክሉሲቭ ነው። አልহামዱሊላህ የሚቀረው ነገር የለም። ሁሉንም ነገር የሚያካትት ነውና አይ ዋዝ ሶ ኢምፕሬስድ በጣም ነው የደነገጥኩትና መደንገጥ ብቻ ሳይሆን አፈርኩ።